ሰላም ቤተሰቦች እንግዲህ በትናንትናው ዕለት አሳዛኝም አስደሳችም የሆነ መረጃ ተሰምቷል። ከአስደሳቹ ዜና ስንጀምር በትናንትናው ዕለት እንግዲህ የቲክቶክ አዋርድ በአማረ ሁኔታ ተጀምሮ በአማረ ሁኔታ ተጠናቋል። ነገር ግን በአዶናይ ዙሪያ የተለያዩ ወሬዎችን ስንሰማ ነበር። በተለያዩ ሚዲያዎች የተለያዩ ወሬዎችን ያልተጨበጠ መረጃዎችን በመያዝ የተለያዩ ወሬዎችን ስንሰማ ነበር። ግን እውነታው ይሄ ነው ብሏል አዶናይ። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ። እና ወንድሜ በጣም ወድሃለሁ፣ ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካልም እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። እንግዲህ አዶናይ እንደሰማችሁት ያ ልጅ እንደዛ ሲሆን የነበረው የአዶናይን ፍቅር ለመግለጽ ነው። እኛ እንዳስብነው አዶናይ ላይ ጥቃት ሊያደርስ ምናምን አይደለም ማለት ነው። ስለዚህ ይሄ ደስ የሚል ነገር ነው እንጂ የሚያስከፋ ነገር አይደለም። ወደ ቀጣይ መረጃችን ደግሞ ስናልፍ በትናንትናው እንግዲህ ይሄ እንዳለ ሆኖ የተከሰተ ደግሞ አሳዛኝ መረጃ አለ። እሱም ምንድነው ወንዶሰን አውራሪስ የሚባለው አርቲስት በትናንትናው ዕለት ህይወቱ አልፋለች እና ለምትወዱት ለምታከብሩት እንዲሁም ደግሞ ለቤተሰቦቹ መጽናናት እንመኛለን ማለት ነው። ብሩክ ኒውስ ይህንን ነገር ዘግቦታል። ሰምተን እንመለስ። በዚህ ሰዓት እጅግ በጣም አሳዛኝ የተባለ ዜና ተሰምቷል። ኮሜዲያን ወንዶሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ብዙዎቻችሁ የምትወዱት የምታደንቁት እጅግ ሳቂታው ወንዶሰንም በዛሬው ዕለት ህይወቱ ማለፉ የተሰማ ሲሆን ከልብ ህመም ጋር ተያይዞ እንደዚሁ ህመም እየተሰማው እንደነበር ተሰምቷል። ታዲያ ዛሬ ላይ ህይወቱ እንዳለፈ ነው የተሰማው። የቀብር ስነ ስርዓቱም ታዲያ የሚፈጸምበት ቀን በቅርቡ እንደሚታወቅ ተገልጿል። እጅግ በጣም ያሳዝናል። ለሙያ አጋሮቹ፣ ለአድናቂዎቹ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። በትናንትናው እንግዲህ አሳዛኝ መረጃ የነበረው ይህ መረጃ ነበር። ወደ ቀጣይ መረጃ ደግሞ ስናልፍ በትናንትናው ዕለት እንግዲህ በሁለት ዘርፎች አሸናፊ የሆነው ብሩክ ኒውስ እንዲህ ሲል ገልጿል። ስለ ቲክቶክ ክሬቲቭ አዋርድ አንዳንድ ነገር ልበላችሁ። እኔ ብዙ ጊዜ ፐርሰናል ኦፒኒየን አልሰጥም፣ አሁንም አልሰጥም። እጅግ በጣም የምታከብሩኝ፣ እጅግ በጣም የምትወዱኝ፣ ከነብዙ ስህተቶቼ ከነብዙ ጉድለቶቼ ከነብዙ አላዋቂነቶቼ ስላካበራችሁኝ ሁላችሁንም ፈጣሪ ያክብራችሁ። እጅግ በጣም ደስ ብሎኛል። በሁለት ዘርፎች በትናንትናው ዕለት አሸናፊ ሆናል። በቤስት ኢንፎርማቲቭ ኮንተንት ላይ ብዙዎቻችሁ እንደተመለከታችሁትም አሸናፊ ሆኛለሁ። እጅግ በጣም አመሰግናለሁ። ይህ ሁሉ የሆነው በእግዚአብሔርና በእናንተ በወዳጆቼ ነው። እንዲሁም ደግሞ በጃሚ አዋርድ ላይም እንግዲህ እዛም ላይ አሸናፊ ሆኛለሁ። እግዚአብሔር ያክብራችሁ። ሁላችሁም በትናንትናው ዕለት እጩ የሆናችሁ ሁላችሁም አሸናፊ ናችሁ። ስራችሁ ሪኮግናይዝ ተደርጎ እዛ ቦታ ላይ እናንተ በዚህ ዘርፍ ላይ ጥሩ ሰርታችኋል መባልን ያክል ትልቅ ነገር የለም። ማሸነፍ አንዱ ነገር ቢሆንም ነገር ግን የሰራችሁ ስራ ሪኮግናይዝ መደረጉ በራሱ በጣም ትልቅ ነገር ስለሆነ ከሽልማቱ ይልቅ ሪኮግኒሽኑ በጣም ለኔ ትልቅ ነው። ይህ ሽልማት እንደ አደራ ቆርጠዋለሁ። ብዙ ስህተቶቼን አስተካክዬ ለማረምና ወደፊት ለመሄድ እጠቀምባቸዋለሁ። በቲክቶክ ክሬቲቭ አዋርድ ላይ በሁሉም ዘርፎች ያሸነፋችሁ አሸናፊዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። እነ አዶናይ እንኳን ደስ ያላችሁ፣ እነ ዩቲናስ እንኳን ደስ ያላችሁ፣ እነ ማስተር አብነት እንኳን ደስ ያላችሁ። ሁላችሁም ያልጠቀስኳችሁ ወደ 30 የምትጠጉ አሸናፊዎች ዶክተር አብይን ጨምሮ ማለት ነው። ሁላችሁንም በጣም ነው መወዳችሁ። እግዚአብሔር ያክብራችሁ። ደስ ብሎኛል። እንኳን ደስ ያላችሁ። በትናንት ነው እንግዲህ ያልተደሰተ ሰው የለም። ያው በቲክቶክ ዙሪያ ማለት ነው ቲክቶክ የሚሰሩች በአጠቃላይ ተደስተዋል ማለት እንችላለን። ግን ያልተደሰተም ደግሞ እንዲሁ ደግሞ ሲያለቅሱ ቪዲዮ እየቀረጹ ይላኳሉ። በአብዛኛው ደግሞ በኦኬ ፓስታ ዙሪያ ነው። ስለዚህ ያው እነሱ እንግዲህ እኛ የምናውቀው ነገር የለም። ለማንኛውም ያልተደሰቱ ቢኖሩም ብዙ በአብዛኛው ሰዎች በሚባል ሁኔታ ተደስተዋል ማለት ነው። ሌላኛው ደግሞ በጣም የሚገራርም ሁኔታ በዛ ክስተት ላይ ተከስቷል። ያለባበስ ምናምን ሁኔታ ያንዷን እስቲ ያሰምቻችሁ ልምጣ ወደ ቪዲዮ። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው እንደዚህ ይቻላል እንዴ? ነው መቼም ቲክቶከር ስለሆናችሁ ቀልድ ነው። እኔ የማውቀው ነገር የለም። ግን ይሄ ነገር ኢን ሚሊየንስ ማለት ዝም ብሎ ይቻላል? ግን ለማንኛውም እስቲ ቪዲዮን እንጨርስ። ግልጽ ነው ነገር 3 ሚሊዮን ብር። ዋት 3 ሚሊዮን ብር ዝም ብሎ ለአንድ ልብስ?
ግን በአብዛኞች ገለጻ የሰጡበት በዚህ ቪዲዮ ብዙ ሰዎች ላይ ገለጻ ሲሰጡ አይቻለሁ። ልብስ ለብሳለች ወይ የሚል ጥያቄ ተፈጥሯል። ስለዚህ ይሄን ደግሞ ከናንተ መልስ ጠብቃለሁ። እንዲሁ ደግሞ የልብሱን ዋጋ ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። እስቲ ቪዲዮን እንጨርሰው። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ለበሰ የለም ሳይ ራሱ። እሺ የዛሬው ጂ4 ቲክታክ ክሬቲቭ አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን የሚወስድ ይመስልሻል? እኔ መኪናውን እንደ ሁለት መኪና ሆኖ አንዳንድ ቢሰጣቸው ደስ ይለኛል። ይገርምሻል። አንድ ነው ያለው። ካልሆነ እነሱ እንዳይጣሉ ለእኔ ቢሰጡኝ። በጣም ነው የማመሰግነው። በጣም ታምሪ። አንቺ ለማንኛውም እንደዚህ አይነት አስደንጋጭ ወይም ደግሞ የሆነ ፈኒ የሆነ ክስተት ተከስቷል ማለት ነው። ለዛሬ ነበር መረጃ ይሄ ነው። ይህ ቻናል አዲስ ስለሆነ ሰብስክራይብ እያደረጋችሁ እንዲሁም ደግሞ እያበረታታችሁ በላይክ እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ወደፊት ደግሞ አብረን በምርጥ መረጃዎች እንቀጥላለን ማለት ነው። ፒስ